ማማ በሰማይ ክፍል 2 ጣይቷ አሰፋና ወንዶች ጓደኞቿ ሪቮ ይባሉ ነበር። የሷ ወንዶች ጓደኞች ግን ተራ ሪቮች አልነበሩም። የተማሪው ንቅናቄ ፋና ወጊዎች በመባል የሚታወቁ ናቸው። የተማሪው ንቅናቄ እንዳይቀዘቅዝ በማለት በየጊዜው ከዩኒቨርሲቲ ትምህርታቸውን እያቋረጡ ተመልሰው ደግሞ እየተመዘገቡ በግቢ ውስጥ ረጅም ጊዜ ቆዩ ናቸው እየተባለ ይወራል። ሪቮች በወሩ መጀመሪያ አካባቢ ተመልሰው መጥተው በግቢ ውስጥ ነግሰውበታል። ኮስታራነታቸውና በቁም ነገር የተጠመዱ መምሰላቸው እንደኔ ያሉትን አዳዲስ ወጪዎችን ጮርቃ አደረገን። የምድሪቱ ችግሮች ሁሉ በጫንቃቸው ላይ የተከመረባቸው ይመስላሉ። ጸጉራቸው የተንጨበረረ፣ ልብሳቸው ሳሪያን ኮትና ሱሪ ሲሆን የሚነጋገሩት በሹክሹክታ ነው። የሚያጨሱት ሲጋራ ዊንስተን አሊያም ኒያላ ሲሆን በጋዜጣ የተሸፈነ መጽሐፍ ከብብታቸው አይታጣም። መጽሐፎቹ ሁልጊዜ በጋዜጣ የመሸፈናቸው ሚስጥር ሳይገባኝ ቆይቶ ሲገለጽልኝ ለካስ የፖለቲካ መጽሐፍ መሆኑ እንዳይታየባቸው ያደረጉት ነገር ነው። ወደ ግቢ ከተመለሱ ጀምሮ እነዚህ ግንባር ቀደም ሪቮች በየቀኑ ከምግብ ቤቱ ትንሽ ፈንጠር ብለው ይቀመጡና የሚያልፍ የሚያገድመውን ተማሪ በአብዮታዊ ዝንባሌ ይገመግማሉ። እኔንና ጓደኞቼንም ጆሊ ጃክ እያሉ እንደሚጠሩ እናውቃለን። ጆሊ ጃኮች በእነሱ ቤት በቡርዣው መሃል የተበከሉ ስለሆኑ እነሱ ለሚያከናውኑት ቁም ነገር ብቃት የላቸውም። አንድ ቀን እንደዚህ በተለመደ ቦታቸው ሰፍረው ሳለ ሁልጊዜም እንደምናደርገው እየተሳሳቀን ስንመጣ አዩን። Do you think these girls would join the revolution? እነዚህ ሴቶች አብዮቱን የሚቀላቀሉ ይመስላችኋል? ሲል አንደኛው ጓደኛው በእንግሊዝኛ ጠየቀ። አይመስለኝም፣ ምናልባት ግን ደጋፊ ሊሆኑ ይችሉ ይሆናል መለሰ ሌላኛው በአማርኛ። ኤግዛክትሊ፣ ትክክል አለች ጣይቱ በእንግሊዝኛ። አንድ ተማሪ ይህን ሲባባሉ ሰምቶ ኖሮ ምስጢሩን አምጥቶ ለዮርዳኖስ ኃይሉ የህግ ተማሪዋ የጓደኛ የሳራ አክስት ልጅ ሹክ ይላል። እርሷም ሮጣ መታ ለእኛ ስትነግረን ወፊቱ አልቀደመቻትም። የምን አብዮት ማለታቸው እንደሆነ ሊገባን ባይችልም የጣይቱ ትክክል አባባል ግን ለክብራችን ተጨማሪ ጥቃት ሆነ። ስለ ሪቮች ሳላስበው ግንዛቤ ያገኙት በ1965 ዓ.ም የታህሳስ አጋማሽ ላይ ነበር። ይህም ጣይቱና ጓደኛዋ አምለሰት ወደ መኝታ ቤታችን ስንሄድ አድፍጠው ካነጋገሩን በኋላ ከአንድ ወር አካባቢ በፊት ማለት ነው። በኬኔዲ ቤተ መጻሕፍት ፊት ለፊት ባለ የድንጋይ አግዳሚ ወንበር ላይ ተቀምጬ አንድ ጓደኛዬን ስጠብቅ አንድ ወጣት መጣና ፊት ለፊቴ ባለው ሳር ላይ ተቀመጠ። አኳኋኑ ሁሉ እድሜውን ሁሉ እንደሚያቀኝ አይነት ነበር። በጅምር የቀረ ፈገግታ ፊቱ ላይ ተስሏል። ስምሽ ማን ነው አለኝ፣ እጁን ለሰላምታ እየዘረጋልኝ። ህይወት አልኩት እጁን እየጨበጥኩ። ሳቄ መጥቷል። አሸናፊ ይባላለሁ ሲል ወደ ኋላው ጋለል ብሎ ራሱን አስተዋወቀኝ። እግሮቹን ቀጥ አድርጎ ዘርግቷቸዋል። አንደኛውን እጁን ደግሞ መሬቱ ላይ ተክሎታል። ቀየም ያለ ሆኖ መልከ መልካም ነው። አቀራረቡም ዘና ያለ። እሺ እንዴት ነው ኑሮ በካምፓስ አለ ፊቴን ባንክሮ እያጠና። ዶርማንት አልኩት በቅርቡ የቀለብኳትን የእንግሊዝኛ ቃል በአጋጣሚ ተጠቀምኩና። እንዴት ማለት አለኝ አሸናፊ በመገረም ቅንድሙን ሽቅብ ገፋ አድርጎ። ዩኒቨርሲቲ ለመግባት ታላቅ ምኞት ነበረኝ። የሁለተኛ ደረጃ ተማሪ ሳለው አልም የነበረው ሰላማዊ ሰልፍ ወጥቶ በየመንገዱ ከሚተሙት የዩኒቨርሲቲ ተማሪዎች መካከል ራሴን ወርውሬ ላንቃ እስኪዘጋ መፈክር ስለመጮህና ግራ ክንዴን እያነሳው ስለማወዛወዝ ነበር። ሐረር እያለሁ በአንዳንድ የተቃውሞ ሰላማዊ ሰልፎች ተሳትፌ አውቃለሁ። ግን እውነተኛ ሰላማዊ ሰልፍ የሚመስለኝ የዩኒቨርሲቲ ተማሪዎች የሚያደርጉት ብቻ ነው። አሁን እዚህ መጥቼ ሳያቸው ግን ልጆቹ እንደጠበቅኩት አልሆን ብለውኝ ግራ ተጋብቻለሁ። የት አለ ታዲያ ዩኒቨርሲቲ ተማሪዎች ታጋዮች ናቸው እየተባለ የሚናፈሰው? ግቢው የተወረረ ነው የሚመስለው። ተማሪዎችም ጥቂት ናቸው። ሐረር ሁለተኛ ደረጃ ትምህርት ቤት እያለሁ የዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ ያደርጋሉ፣ ትምህርት እያቋረጡ ይወጣሉ ሲባል እሰማለሁ። ከዚህ ሁሉ አንዱንም እስካሁን አላየው። ሪቮች ስለሌሉ ነው አለኝ። ሪቮቹ? አዎ፣ ሪቮ ማለት ሪቮሉሽነሪ ወይም አብዮተኛ የሚለው ቃል ምህጻረ ቃል ነው። ሪቮች ሌላ ዝርያ መስለው ታዩኝ። ምንድን ናቸው ማለቴ? ለምንድን ነው ሪቮ የሚባሉት? ምን ስለሚያደርጉ ነው ብዬ በጉጉት ጠየቁት። አሁን ያልሻቸውን ነገሮች እና ታዲያ ሁኔታ አሉ። የበለጠ ለማወቅ ያደረብኝ ጉጉት አቅበጠበጠኝ። ባለፈው የካቲት አቋርጠው ወጡ። ብዙዎች ታስረው ነበር። የተማሪዎች ማህበር ታገደ፣ ልሳኑን ተዘጋ። በሚቀጥለው ወር ተመልሰው ይገባሉ። በዚያ ጊዜ ግቢው ሞቅ ሞቅ ይላል አለኝ በእርግጠኛነት። ለዚህ ነው ግቢው እንደዚህ ጭር ያለው። ሪቮች ሊመጡ 2 ሳምንት ብቻ ነው የቀራቸው። እነዚህ ልዩ ፍጥሮች እስካያቸው በጣም ቸኮልኩ። እሺ ባለፈው የካቲት ጥለው የወጡት ሪቮች ናቸው ካልክ ሌሎቹስ ምን ሊሆኑ ነው? እንደኛ የአንደኛ ዓመት ተማሪ ያልሆኑት። አንዳንዶቹ የበረሃ አገልግሎት ጊዜያቸውን አጠናቀቁ የተመለሱት የ4ኛ ዓመት ተማሪዎች ናቸው። ቀሪዎቹ ግን ሳቦዎች ናቸው። ይህን ሲል ድምፁ የቅሬታ ቃና ነበረው። ጭውውቱ ይበልጥ አስደሳች እየሆነ መጣ። በግቢው ውስጥ ከ4 ወር በላይ ስቀመጥ ይህ ሁሉ የተማሪ አይነት መኖሩን ሰምቼ አላውቅም። ሳቦች? አዎ ሳቦተሮች። ሌላው ተማሪ ግቢውን ለቆ ሲወጣ እነርሱ ቀርተው ትምህርታቸውን ቀጠሉ ሲል ተነጫነጨ። አንተ ሪቮ ነህ ማለት ነው? ፈገግ አለና እኔም እንደ ሌሎቹ ግቢውን ለቅቄ ወጣሁ። የ3ኛ ዓመት የፖለቲካ ሳይንስ ተማሪ ነኝ። በሚቀጥለው ወር ተመልሼ እገባለሁ። ዛሬ ቤተ መጻሕፍት መጥቼ ነው አለኝ ፈገግታው ከፊቱ ሳይጠፋ። ተቁነጠነጡ። ሲያስጨንቀኝ የነበረውን እንቆቅልሽ የፈታልኝ መሰለኝ። አሁን ለምን ግቢው እንቅልፍ ላይ እንደሆነ ገባኝ። ጓደኛዬን ለመጠበቅም ይህን ጭውውት ለመቀጠልም ትዕግስት አጣሁ።
የሆነ ነገር አኩተመተምኩ። ልጁን ተሰናበትኩትና ጓደኞቼን ለማግኘት ወደ መኝታ ክፍሌ ተፈተለኩ። ይህን የመሰለ ጮማ አውሬ ልወስድላቸው ስለሆነ ደስታ ፍንቅል አድርጎኛል። እናንተ ባለፈው የካቲት መዓት ተማሪ ከትምህርት አቋርጦ ወጥቶ እንደነበር ታውቃላችሁ? ሪቮ ነው የሚባሉት እና በሚቀጥለው ወር ተመልሶ ይመጣሉ። እዚህ ያሉት ግቢ ውስጥ ቀርተው ትምህርታቸውን የቀጠሉ ደግሞ ሳቦ ይባላሉ ብዬ አወጅኩ። ገና ክፍሉን በእርግጄ እንደገባው ጓደኞቼ እጅግ ተደነቁ። በጣም ሊጠቅመን የሚችል መረጃ ነበረ። ዩኒቨርሲቲው በወቅቱ የብዙ ህልሞችና ተስፋዎች መካነ መቃብርም ነበር ማለት ይቻላል። ገና ህዳር ብቅ ሲል የመጀመሪያ ዓመት ተማሪዎች ምን ይውጠን ይሆን እያሉ መጨነቅ ይጀምራሉ። በመንፈቅ ዓመቱ ማብቂያ ላይ ወደ ግማሽ የሚጠጉት የአንደኛ ዓመት ተማሪዎች ዳግመኛ ግቢውን ላያዩ ተባረው ይወጣሉ። ይባስ ብሎ ቀደም ብሎ የገቡት ተማሪዎች በንቀት መልክ ፍሬሽ እያሉ ይጠሯቸዋል። ያንዣበበባቸውን በገና የመባረር አደጋም እያነሱ ሆድ ያስብሷቸዋል። እንዲያውም ይህን የሚመለከት ግጥም ተገጥሟል። አረገረገ ኮፈጫማዋ ፍሬሽ ደረሰ መሄጃዋ። ያን ጊዜ እኔና ጓደኞቼ ግቢውን በቁጥጥራችን ስር ለማድረግ ስንዘዋወር ወንዶች ተማሪዎች ፍሬሽ እያሉ ጮሆ ይጠሩን ስለነበር ለአሸናፊ ምስጋና ይድረሰውና አሁን መልሰን የምናጠቃበት መሳሪያ አስታጥቆናል። ፍሬሽ ሲሉን ሳቦ እንላቸዋለን። ከዛ ጊዜ ጀምሮ ደፍሮ ፍሬሽ የሚለን ጠፋ። በወቅቱ የሀገሪቱ ብቸኛ ከፍተኛ ትምህርት ማዕከል የነበረው ወደ ቀዳማዊ ኃይለሥላሴ ዩኒቨርሲቲ የገባሁት በመስከረም 1965 ዓ.ም ነበር። 6 ኪሎ በሚገኘው የተቋሙ ዋና ግቢ ስነ ጥበባት ፋክልቲ ተመዘገብኩ። ግቢው ቀደም ሲል የገነተ ልዑል ቤተ መንግስት በመባል የሚታወቀው የንጉሱ መኖሪያ የነበረና አዲስ ለተመሰረተው ዩኒቨርሲቲ በንጉሱ የተለገሰ ነው። በዚህ ተቋም እንደገባው በአጭር ጊዜ ውስጥ ከሳራ፣ ከአዜብ፣ ከቅድስት፣ ከኑረል ሁዳና ከሰላም ጋር ጓደኝነት መሰረቱ። ዩኒቨርሲቲው የ17ና የ18 ዓመት ለጋ ወጣቶችን እንዲህ በብዛት ሲቀበል በታሪኩ የመጀመሪያው ነበር። እኔ ስገባ የ18 ዓመት ልጅ ነበርኩ። በአብዛኛው ኮትና ጉርድ በነበረው የሴቶች አለባበስ ምትክ ጂንሱን፣ አጭር ቀሚሱን፣ ጃኬቱን፣ አፍሮውን፣ ቃጭል ቅርጽ ሱሪውን፣ ሸራና ሻፍት ጫማውን፣ ሸበጥን ይህ ሁሉ ታይቶ በማይታወቅ ደረጃ አምጥተን የዩኒቨርሲቲውን ሕይወት ግልብጥብጡን አወጣ ነው። አዲስ ትኩስና ዘና ያለ አየር የተነፈስንበት መሰለን። በግቢው ስለነበረ ብዙ ተማሪዎች አንዳችንን ከአንዳችን መለየት ይቸግራቸዋል። በዚያ ላይ ቁመታችን እኩል ነው። አንዱማ በመቀስ የተከረከሙ ይመስላሉ አለን። ያልበቃ ብሎ ሳራና እኔ በብዙ ቀለማት የተትረከረከ ተመሳሳይ ሱሪን ለብስ ነበር። እኔ በየቀኑ አፍሮዬን እታጠብና ከፊት ያለውን ብቻ በጥሬ ከኋላ በኩል ያለውን እንደተቆጣጠረ ተዋለሁ። የህይወትና የቅድስት ጸጉር ረግፎ ማለቁ አይቀርም። የህይወት ሚዶ ነክቶት ስለማያውቅ፣ የቅድስት ደግሞ ሚዶ ተለይቶት ስለማያውቅ ትል ነበር ሳራ። ቅድስት አፍሯን እንደ መከፍከፍ የሚያስደስታት ነገር አልነበረም። ጎፈሯም ሁልጊዜ ብትን ብሎ የተበጠረ ነው። ከመኝታ ክፍላችን ውጪ በመተላለፊያው ግድግዳ ላይ 2 ጠባብ መስታወቶች ተሰቅለዋል። ቅድስት የእንጨት ሚዶዋን ትይዝና ወደዛ ሹልክ ብላ ትወጣለች። በመተላለፊያዎች ውስጥ ከሌሎች ልጆች ጋር ቆመን ወሬ ከጀመርን ወደ መኝታ ክፍላችን ትሮጥና ወዳጇን ሚዶዋን ይዛ ብቅ ትላለች። ወደ ክፍል ወይም ወደ ሻይ ቤት ላውንጅ ልንሄድ ወተን የሆነ ነገር መኝታ ቤት ረሳ ከመጣችና ተመልሳ ሄዳ ከዘጋጀች ያንን መከረኛ አፍሮ እየመነጨረች ይሆናል ትላለች ሳራ ብዙ ጊዜ። ከመካከላችን ጸጉሯን የምታስረዝም አዜብ ብቻ ስትሆን በቁመት ከሁላችን የምትበልጥና በመልክ የምትቀላ እሷ ነበረች። ጎንዛላ ጸጉሯን ቁልጥቁል ተለቅና በግንባሯ ላይ ያኔ ቀዮች ወንዶች እያልን የምንጠራቸውን አሜሪካውያን የሚያደርጉትን አይነት ቀጭን የቆዳ ገመድ ሸብ ታደርግበታለች። በደረቷ ላይ በክንዶቿ ላይ ፈገግ ይበሉ በካሜራ እይታ ውስጥ ኖት ወይም መልካም ቀን ይሁንልዎት የሚል ጽሑፍ ያለባቸው ነገሮች ትለጣጠፋለች። ይህ እኮ ሁለተኛ ደረጃ ትምህርት ቤት ትተነው የመጣ ነው እያልኩ ተርባታለሁ። እሷ ወይ ንቅንቅ። አንድ ቀን ሳራ የግቢውን ሰው በሞላ ያበገነ በጣም አጭር ጉርድ ቀሚስ ለብሳ ወጣች። አንዳንድ የበዋል ተቆርቋሪዎች ነን ባዮች ጊዜው ያለፈበት የቡርዣ ባል በግቢው ልታስፋፋ ነው በማለት የማይረሳ ትምህርት ሊሰጧት አስበው ሳለ የሴራው ፍንጭ ደረሰንና ስትበር መጣ ወደ ክፍላችን ሄዳ ያንን ዘግናኝ ልብስ አውልቃ ጣለችው። ቀለሜዎቹ ተማሪዎች ሌት ተቀን ከመጻፍ አይለዩም። እኔና ጓደኞቼ ግን ስራችን ላውንጁንና ኪሲንግ ፑል እየተባለ የሚታወቀውን የግቢውን መናፈሻ ስፍራ ማዘውተር ሆነ። የተለየ ፕሮግራም ከሌለን በስተቀር ራታችንን በልተን ወደ 1 ሰዓት አካባቢ እንወጣና በላውንጁ አካባቢ እስከ 2 ሰዓት ድረስ ሙዚቃ እያዳመጥን ስንስቅ እናመሻለን። ይህ ቦታ ቀድሞ የንጉሱ ፈረሶች ጋጥ ነበረ። ከዚያ ከፍቅረኞቻችን ጋር ተያይዘን ወደ መሳሳሚያ ኩሬ እንሄዳለን። መሳሳሚያ ኩሬ የሚገኘው ራስ መኮንን አዳራሽ በሚባለው በቀድሞ ቤተ መንግስት በአሁኑ የኢትዮጵያ ጥናታዊ ተቋም ፊት ለፊት ነው። ስፍራው ይህን ስም ያገኘው ጨለማን ተገን አድርገው ለሚሳተሙ ፍቅረኞች ምሽግ በመሆኑና ፍቅርን ፍሬ ቢስ ተግባር አድርጎ ከሚቆጥሩት ጅቦች ትኩረት ገለል ለማለት የተመቸ ስፍራ ስለነበረ ነው። ከወላጅ ጥብቅ ቁጥጥር ለመጀመሪያ ጊዜ ለወጣ ነው ለእኛ ለወጣቶቹ ደግሞ የነፃነታችን ምልክታችን ነበር። ከወንድ ጓደኞቻችን ጋር እርስ በርስ እየተሞካሻሸን ከከዋክብትን እየቆጠርን በኩሬ ዞራ ባለው ለምለም ሳር ላይ ለሰዓታት ተቀምጠን እናመሻለን። ወደ 5 ሰዓት ገደማ ጥንድ ጥንድ ሆነን የፍቅር አውድማ ወይም መለያየት ሞት ነው እየተባለ የሚጠራው ከመኝታ ግቢያችን ትንሽ ራቅ ያለ ቦታ ድረስ እንሄዳለን።
ለወንዶቹ ከዚያ ማለፍ የተከለከለ ስለሆነ እዚያ ላይ ወንዶቹ በእንባ ይለዩናል። ወደ ቤተ መጻሕፍትም ቢሆን እኛ የምንሄደው ለማጥናት ሳይሆን ፍቅረኞቻችንን ለማግኘት ነው። እዚያም ገብተን ስንሳሳቅ ቁጣና ብስጭት ማስነሳታችን አልቀረም። ለነገሩ በማስታወቂያ ሰሌዳው ላይ በእንግሊዝኛ ዚስ ኢዝ ናት ራንዴቩ፣ ይህ መቀጣጠሪያ ስፍራ አይደለም የሚል ማስጠንቀቂያ ይለጠፋል። የጠረጴዛ ቴኒስ መጫወቻውንም የሜዳ ቴኒሱንም በአንድ ወቅት ወንዶቹን አባረርን በቁጥጥራችን ስር አውለነው ነበር። በዚህ ሁኔታ ፋና ወጊዎቹ ሪቮች እኛን እርባና ቢስ አድርጎ ቢገምቱን ምንም የሚያስደንቅ ነገር አልነበረም። ጣይቱ ወደ ጥናት ህዋሷ ልታስገባን ማግባባት ከጀመረች ጥቂት ቀናት በኋላ እኔ ከመሳሳሚያ ኩሬ ተመልሼ ወደ አልጋዬ ልወጣ እየተዘጋጀሁ ሳለሁ ጣይቱ መጣችና ልታነጋግረኝ እንደምትፈልግ በጥቀሻ ነገረችን። የእኛንና የጎረቤታችን መኝታ ክፍሎች የሚለየውን መጋረጃ ይዛ ከመውጫው አጠገብ ቆማለች። አስቀድሞ ከተፈበረኩ የግድግዳ አካላት ወይ ፕሪፋብ ተገጣጥመው የተሰሩት የመኝታ ክፍሎቻችን ዋና በር ከ5 ሰዓት በኋላ መግባት ለማንም ስለማይፈቀድ ከውጭ በኩል ይዘጋል። ወደ ገላ መታጠቢያው፣ ወደ መጸዳጃ ቤቱና ወደ ጥናት አዳራሹ ለመሄድም በሌሎች የመኝታ ቤቶች አልፈን መውጣት አለብን። ስለዚህ በሌሎቹ መኝታ ክፍሎች አልፌ ጣይቱን ተከትዬ ወጣሁ። እርሷ ቀድማኝ ወደ ኮሪደሩ አልፋለች። እዚያ ከአንደኛው መስታወት አጠገብ አገኘኋት። ነገ ከሰዓት በኋላ ከ7 ሰዓት ከሩብ ከጥናት ክበብ አባላት ከአንደኛው ጋር ቀጠሮ ተይዞልሻል፣ ቃስ ሆስፒታል ፊት ለፊት ጠብቅሻል አለችኝ። የአሁኑን የካቲት 12 ሆስፒታል ማለቷ ነው። ትምህርት አለኝ አይዞሽ ብላ አቋረጠችኝ። ከ5 ደቂቃ በላይ አያስቆይሽም። ሌላ ጊዜ የምትገናኙበትን ቀጠሮ ለመለዋወጥ ብቻ ነው። የምታገኘው ልጅ ቁመቱ መካከለኛ ነው። ወደ ቢጫ የሚወስደው ቡናማ አይነት ከፋይ ጃኬት ይለብሳል። ስሙን ለምን አትነግረኝም? የጉዳዩን ምስጢርነትና ቀልብ ሰቀላው ራሴን አዞረው። ኑረል ሁዳ፣ ዩሱፍና ሙሉ መቤት ኃይለማርያምም የጥናት ክበባቸው አባላት ይሆናሉ። መቼ እንደምታነጋግራቸው ይነግርሻል አለችኝ በጆሮዬ። ኑረል ሁዳና ሙሉ መቤት እንደኛ የአንደኛ ዓመት ተማሪዎች ናቸው። በዚያ ላይ ኑርሽ ጓደኛዬ ናት። በዚህ በኩል ምንም ምስጢራዊ ነገር የለም። ለእኔ እንቆቅልሽ የሆንብኝ ያ ስም የለሽ እንግዳ ሰው ነው።